የኢሃፓ ሚስጥረ ስላሴ ታምራት ብሔራዊ ጥቅም ከዜጎች መብትና ደህንነት ሊነጠል አይችልም አለችም። ዝርዝሩን እንደሚከተለው አቀርባለሁ። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሃፓ አመራርና የትብብር ለኢትዮጵያ አንድነት ጥምረት ጸሐፊ ሚስጥረ ስላሴ ታምራት በአገሪቱ ስልታዊ ጥቅሞችና ወቅታዊ የመንግስት አሰራር ላይ ጠንከር ያለ ትችት ሰንዝረዋል። ሚስጥረ ስላሴ ብሔራዊ ጥቅም ከዜጎች ደህንነትና መብት ጋር የማይነጣጠል መሆኑን በመጥቀስ አንድ መንግስት የህዝቡን ህይወትና መሰረታዊ ነጻነት ሳይጠብቅ ብሔራዊ ጥቅምን እያስከበርኩ ነው ሊል እንደማይችል ገልጸዋል። በዚህም ረገድ አሁን ያለው ገዢ ፓርቲ ይህንን ኃላፊነት ተወጥቷል ብለው እንደማያምኑ አስታውቀዋል። ለዚህም ማሳያ አድርገው ያቀረቡት በትግራይ ጦርነት ወቅት የኤርትራ ጦር መግባቱና የሰላማዊ ዜጎች ህይወት መጥፋቱ መላምት ሳይሆን በሰነድ የተረጋገጠ እውነታ መሆኑን ነው። እንዲህ ያሉ ድርጊቶች እንዴት የኢትዮጵያን ብሔራዊ ጥቅም እንደማስጠበቅ ሊቆጠሩ ይችላሉ ሲሉም ጠይቀዋል። በተመሳሳይ የሱዳን ጦር የኢትዮጵያን ድንበር በጣሰ ጊዜ መንግስት ከሱዳን ወንድሞች ጋር ግጭት ላለመፍጠር በሚል ዝምታ መምረጡን ቢገልጽም ይህ አካሄድ ከዜጎች ደህንነት ይልቅ ለፖለቲካዊ ጊዜያዊ ጥቅም ቅድሚያ የመስጠት ዝንባሌ መሆኑንና የመንግስትን ቁርጠኝነት ጥያቄ ውስጥ የሚከት መሆኑን አመልክቷል። እንደ ወደብ ያሉ ስትራቴጂካዊ ሀብቶች አያያዝም በተሳሳተ መንገድ መመራቱን የገለጹት ሚስጥረ ስላሴ በተለይ ከሶማሊላንድ ጋር በተያያዘ መንግስት የኢትዮጵያን የወደብ ጥያቄ የያዘበት መንገድ የሀገሪቱን ትክክለኛ ጥቅም የሚያሳንስና በዓለም አቀፍ ደረጃ ጉለት ያለበት ነው ብለዋል። የአባይ ወንዝ ጉዳይም ከአፍሪካዊ የሽምግልና ሂደት በከፊል ወጥቶም የውጭ አካላትን እንዲያካትት መደረጉና የታቀደው የተርባይን ብዛት ከ16 ወደ 13 ዝቅ እንዲል መደረጉም የቀደመው ዲፕሎማሲ ውድቀት ማሳያ መሆኑ ገልጸዋል። እነዚህ ውሳኔዎች በሰላማዊና በዲፕሎማሲያዊ መንገድ ሊፈቱ ይችሉ የነበረ ቢሆንም እድሎችን ሳይጠቀሙባቸው ቀርቷል ሲሉም ወቅሰዋል። ብሔራዊ ጥቅም መከበር ያለበት በመርህ ላይ በተመሰረተ ዲፕሎማሲ መሆኑን የገለጹት ሚስጥረ ስላሴ ኢትዮጵያ ወጣቶች በሚገደሉበትና በሚፈናቀሉበት ሁኔታ ጦርነትን የምትችልበት አቅም እንደሌላት ገልጸዋል። የዜጎች ደህንነት፣ የመንቀሳቀስ ነጻነትና መሰረታዊ ፍላጎቶች ቅድሚያ ሊሰጣቸው እንደሚገባ አጽንኦት የሰጡት አመራሯ እነዚህ ጥበቃዎች በሌሉበት የሀገሪቱ ስልታዊ ሀብቶች ለጥቅሟ እየዋሉ ነው የሚለው መከራከሪያ ባዶ ነው ብለዋል። ኢሃፓ ዲፕሎማሲን ስልታዊ የሀብት አያያዝና የሰብአዊ መብቶችን መከበር የሚያመጣጥን ብሔራዊ ማዕቀፍ እንዲኖር እንደሚሟገትም አስታውቋል። ሀገርን መጠበቅ ማለት ህዝብን መጠበቅ መሆኑና ይህንን ማድረግ ያልቻለ መንግስት የሀገሪቱን የረጅም ጊዜ መረጋጋት እንደሚሸረሽር አስጠንቅቋል።